ሰላም ውድ የኔ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ለዚህ ቻናል አዲስ የሆናችሁት ላይክ፣ ሰብስክራይብ እንዲሁም የደውላን ምልክት በመጫን ቤተሰቡ ነው። ቤተሰቦች ደግሞ ቪዲዮን ጨረሳችሁ በማየት ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። ውድ ቤተሰቦች ዛሬ ይዤላችሁ የመጡት ይህንን የመሰለ የማኛ ጤፍ እንጀራ የሚያስንቅ ቆንጆ የፍርኖ ዱቄት እንጀራ ነው ይዤ የመጣሁት። ውድ ቤተሰቦቼ ሰሞኑ በጣም እንጀራ እያሰኘኝ ነበር በእውነት እና እኔ ደግሞ ብዙ ጊዜ እንደምነግራችሁ አቅራቢያ የኢትዮጵያን ሱቅ ወይም እንጀራ የሚሸጥበት ሱቅ ስለሌለ እንግዲህ የሴትዮ እናት ቤት ሲሄድ ብቻ ነው እንጀራ ማገኘው። አለዛ ቤት ውስጥ እንደዚህ በዱቄት በፍርኖ ዱቄት ጋግሬ ነው አምሮቴን የምወጣው እና ሰሞኑ ደግሞ በጣም አምሮኝ ነበር። ትንሽ ጊዜም አጥሮኝ ነበር። ዛሬ ደግሞ እንደምንም ጨካክኜ በዚህ በምትመለከቱት መልኩ እየጋገርኩኝ ነው። እዚህ ጋር የምትመለከቱት ቁሌት ነው። እንግዲህ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ በርበሬ አልነበረኝም ነበር። በሶስ ብቻ ነው የሰራሁት። የዚህ ሀገር በርበሬ እንደምትመለከቱት በጣም ያቃጥላልና አሁኑኑ ራሴን ሳየው ማለት ነው እነሱን እየመሰልኳቸው ነው መሰለኝ። ትንሽ የሚያቃጥል ነገር ስበላ ቀጥታ ልቤ ላይ ነው የማርፈውና ስለዚህ በጣም እየፈራሁኝ ነው እላችኋለሁ። ውድ ቤተሰቦቼ አቁላልቼ ባዘጋጀሁት ቁሌት ውስጥ እንግዲህ በደንብ ያጠብኩትን ምስር ጨምሬ አበስላለሁ ማለት ነው። ውድ ቤተሰቦች እንደኔ የማዳም ቅመም የሆናችሁት እንጀራ አቅራቢያ የማታገኙት በእውነቴን ነው የምላችሁ፣ በጣም በቀላሉ መጋገር ትችላላችሁ። ላበረታታችሁ ይወዳለሁኝ በእውነት። እኔም ከዚህ በፊት ከስንፍና አንፃር ወይኔ ባይወጣልኝ ስላለሁ ብዙ ጊዜ ሞክሬ ተዋለሁኝ። አይና ያወጣልኝም ደጋግሜ ሲሞክር ነው እንግዲህ በፓራስታሞልም ይሁን በውርሾ በምናምን በየትኛውም ነገር ይሁን እንደዚህ አይን እያወጣልኝ ቆንጆ እየሆነልኝ የመጣው ማለት ነው። ስለዚህ በአእምሮት ሁሌ አእምሯችሁ እንትን ከምትሆኑ ማለት ነው በቃ ቤት ውስጥ ባለ ነገር ሰርታችሁ አእምሮታችሁን ታወጡ እላችኋለሁ። እዚህ ጋር እንደምትመለከቱት እናቴ የላከችልኝ ቆንጆ ቤት ውስጥ የተዘጋጀው ቆንጆ ቅቤ ነበር። ያው ሽታው በጣም ከባድ ስለሆነ ፍሬዘር ውስጥ ስላስገባሁትኝ ትንሽ እስኪጋልጥልኝ ድረስ ጠበቅኩትኝ እላችኋለሁ። ውድ ቤተሰቦች ይኸው በምትመለከቱት መልኩ የቅቤ ሽታ እነሱ እንዳያውቁብኝ ብዬ በጣም ግጥም አድርጎ በሚይዘው በክዳን ባለው ሳህን ጨምሬ አስቀምጬ ቀጥታ ወደ እንጀራ ጋገራ ይገባለሁ ማለት ነው። በነገራችን ላይ ውድ ቤተሰቦች እኔ የተነጠረ ቅቤ እስከዛም ነኝ። አገር ቤት ራሱ ማለት ነው እኔ ሳይነጠር ነው ደስ የሚለኝ። እንዲሁ በቆጮ እበላለሁ እና ደግሞ እንደዚሁ በምግብ ውስጥም ሲጨመር ይህ የተነጠረው ቅቤ እኔ ለምን እንደሆነ አላውቅም። ከይቅርታ ጋር የምትወዱት ሰዎች ትኖራላችሁ፣ ግን እኔ እንደዚሁ በቅቤ ተለውሶ በቅቤ ማለት በቅመም ተለውሶ እንትን ማለት የቆየ 3-4 ቀን 5 ቀን እንደዚህ የቆየ ቅቤ በጣም ነው የምወደው። ከተነጠረ እስከዛም ነኝ እላቸዋለሁኝ። ውድ ቤተሰቦች እዚህ ጋር እንደምትመለከቱት ቆንጆ ምርጥ በሆነ መልኩ እንጀራ እየጋገርኩላችሁ ነው። የመጀመሪያ እንጀራ መጥበሻ ያላወጣልኝም። ሁሉም የፈለጉትን ነገር አንዴ እንቁላል አንዴ እንደዚሁ ግታም የፈለጉትን ነገር ስለሚጋግሩ እኔ እውነቱን ነው ብላችሁ እኔ እንደውም የሚሸጥበት ቦታ ባቅና ለራሴ ለብቻ አንድ መጥበሻ ገዝቼ ባስቀምጥ እላለሁኝ። እውነቴን ነው የምላችሁ። ምክንያቱም በቃ አንድ የሆነ ነገር ይጠብሱበታል፣ ያበላሹታል፣ የሆነ ነገር ወይ ይሰብሩታል፣ እጁን ይሰብሩታል ማለት ነው እና እንደምንም በጮሜ እያሰስኩ እንዲሁም ደግሞ በዘይትም እያሰስኩኝ እንደዚህ በምትመለከቱት መልኩ እንጀራዬን እየጋገርኩ እገኛለሁኝ። ውድ ቤተሰቦቼ ሁሌም ላበረታታችሁ እወዳለሁ። በተለይ እንጀራ መግዛት በማትችሉበት አካባቢ ያላችሁ ስደተኛ የሆናችሁ በጠቅላላ የማዳም ቅመሞች ብቻ አይደላችሁም። ይህንን እንጀራ ወንድ መጋገር ይችላል። እውነት
እና በፉርኖ ዱቄት ምርጥ እንጀራ መጋገር ይቻላል። እውነቴን ነው የምላችሁ። ከዚህ በፊት እኔ ብዙ ጊዜ እሞክራለሁ። የሴትዮ እናት ቤት እዚህ እኛ ያለንበት ቤት ትመጣና ሞክር ትለኛለት። በእውነት እንደሚያምረኝ ስለምታውቅ በጣም ጥሩ ናት የሴትዮ እናትና እስኪ ሞክሪው አቆይው ምናምን ትላለች። እሷም ታወጣለች። አይወጣልኝም ነበር እና ደጋግሜ በመሞከር እንግዲህ እግዚአብሔር ይመስገን እንደዚህ በምትመለከቱት መልኩ እንጀራዬ አይን አውጥቶልኝ እየጋገርኩትኝ ነው። ማለት በአእምሮት እንትን ከማለት የቻልነውን አክል ሞክረን አእምሮታችን ብንወጣ ይሻላል ብዬ አስባለሁ። ውድ ቤተሰቦቼ አደራቸውን በዚህ አጋጣሚ እንደገና ላስታውሳችሁ እወዳለሁ። እባካችሁ ቪዲዮን ጨርሳችሁ ይውልኝ። በየጊዜ በየሳምንቱ በየ2 ሳምንቱ ለመልቀቅ ብዙም እየተመቸኝ አይደለም። ያው ካለሁበት አንጻር ነው። ምንም ማለት አይደለም። ያው እግዚአብሔር ነገሮቹን ያስተካክላል። ቢያንሱ እንኳን ከስደት መልስ ከዚሁ የተሻለ ነገር አገኛለሁ ብዬ በእግዚአብሔር በተስፋ ስለሚጠባበቅ ዛሬ ላይ ያለሁበት ሁኔታ ምንም ግድ ባይሰጠኝም ግን እናንተ የቻላችሁትን የምትችሉትን ነገር ከማድረግ ወደኋላ አትበሉ። ውድ ቤተሰቦቼ እንግዲህ ወፈር ያለ ነው። ወፍራም እንጀራ በጣም ነው የምወደው። በፊት እናቴ ስትጋግሩ ላይ መጨረሻው እንጀራ አለ አይደለም፣ በወፍራሙ ስትጋግርልኝ ደስ ይለኛል። እናም ከዛም አንጻር ከዛም ተከትሎ የመጣ ነገር ነው መሰለኝ። እዚህ ጋር እንደምትመለከቱት በጣም ወፍር ያለ እንጀራ ነው እየጋገርኩትኝ ያለሁትኝ። ውድ ቤተሰቦቼ ላበረታታችሁ ይወዳሉ። አትስነፉ፣ ለራሳችሁ በፍጹም አትስነፉ። ራሳችሁን አትጣሉ። እንጀራ እንኳን ባትጋግሩ ማለት ነው ቤት ውስጥ ያለውን ነገር ለእናንተ በሚስማማችሁ መልክ እንደኔ የምግብ ሰራተኛ ከሆናችሁ እውነቴን ነው የምግብ ፍላጎት እንደሌላችሁ በጣም እርግጠኛ ነኝ። እኔ ሴትዮ የራሱ አንቺ አትበይም እንዴት ነው ግን ወፍራም የሆንሽው ምናምን ትለኛለች። አንቺ አትበይም ትለኝ። ከዛ ምን ትለኛለች? አደምሽ በጣም ትልልቆች ናቸው ትለኛለች። አደም ማለት ምንድን ነው? አጥንት ማለት ነው። አጥንቶችሽ ትልልቅ ስለሆኑ ነው እንጂ አንቺ ከምግብ አንጻር አይደለም የምትወፍሪ ትለኛለች ማለት ነው። ውድ ቤተሰቦቼ ያም ሆነ ይህ በስደት ዓለም ላይ የምትኖሩ ስደተኞች በየትኛውም አጋጣሚ ራሳችሁን ላለመጣል፣ ላለመራብ ራሳችሁን ጠብቁ እላችኋለሁኝ። ውድ ቤተሰቦቼ በዚህ በምትመለከቱት መልኩ እንጀራን ጋግሬ እንግዲህ ለ3 ቀን ለ4 ቀን ነው የሚበቃኝ። በእውነት ነው የምላችሁ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር። እባካችሁ ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው ቻው።